إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. نبياتشن صلوات ربي وسلامه عليه لعائشة رضي الله عنها ወንጀል ከሰራሽ አላህን ምህረት ለምኚ ወደርሱም በመጸጸት ተመለሽ፣ ምክንያቱም አንድ ሰው ኃጢያቱን ተገንዝቦ ንስሐ ከገባ አላህ ጸጸቱን ይቀበለዋል ብለዋት ነበር። ውድ እህቴ፣ የምትፈልጊውን ገንዘብ አግኝተሽ የምኞትሽን ሁሉ አሳካሽ እንበል። ከዚያም ሁሉን ነገር አጣሽ። በእርግጥ ታለቅሻለሽ፣ ትነጫነጫለሽ፣ ጸጸትም ይገባሻል። ላጣሽው ንብረት ቁጭት ጣቶችሽን ትነካክሻለሽ። ሳታውቂው ከእጅሽ እያመለጠች ላለችው ሕይወትሽስ ምን ያክል ታዝኛለሽ? ሕይወትሽ ዋጋዋ በቀላሉ የማይተመን ውድ እንቁ ነች። ከሕይወትሽ የምትጎድለው እያንዳንዷ ሰከንድ ተመልሳ አትመጣ። ደቂቃዎችሽ በምድረ ዓለም ሆነሽ ከጀነት ደስታ የምትሸምችባቸው ካፒታሎችሽ ወይም ሀብቶችሽ ናቸው። ታዲያ ይህችን ሕይወትሽን ከልብሽ ሳትጸጸችና ንስሐ ሳትገቢ እንዴት ታሳልፊያለሽ? ወደ ደስታ የሚያደርስ አንድ መንገድ አለ። ጊዜሽ ወርቅ ነው፣ ተጠቀሚበት። ያለፈችዋ ሰከንድ እንኳን መመለስ የሚቻለሽ ተአምር ወይም አቅም የለሽ። አንዴ ያልፋለች። ስለዚህ ጊዜ መሄዱ ማለፉ ካልቀረ ምን ነው መልካም ሥራ ሰርተን ብናሳልፈው፣ አላህን የሚያስደስት ሥራ ብንሰራ ትርፉ ለኛ ነው። ነገ ዘላለማዊ የሆነን ደስታ ያጎናጽፈናል። አስቢውማ፣ ዘላለማዊ የሆነ ደስታ። የዱንያ ደስታ ወደድንም ጠላንም ጊዜያዊ ነው። በሆነ ነገር እንደሰታለን። ብዙም ሳንቆይ የሚያስከፋን፣ የሚያስለቅሰን፣ የሚያስተክዘን ነገር ይፈጠራል። ዱንያ መቼም ቢሆን ሞልታ አትሞላም። ሌላው ቢቀር ኢማን እንኳን ሞልቶ አይሞላም። አልኢማን የዚዱ ወየንቁስ፣ ኢማን ይጨምራል ይቀንሳል። ስለዚህ ይህች ዱንያ ከማንም በበለጠ አታላይ ናት። ወላሂ ላወቀበት ማታለያዋን መክቶ ይጠቀምባታል። ላላወቀበት ደግሞ በማታለያዎቿ ጉድጓድ ውስጥ ይገባል። ገንዘብን ብቻ አታሳድጅ። ገንዘብ ብቻ ደስታን ያስገኛል ብሎ ማሰብ ሞኝነት ነው። ወጣትነትና ጤንነታቸውን ሀብትን ለማካበት የሚያውሉ ሰዎች አሉ። ከዚያም በቀሪ ሕይወታቸው ደስታን ለመግዛት ያጋበሱትን ሀብት ያወጣሉ። ግና የሚያገኙት መከራና ትካዜን ብቻ ነው። ወይም እንደገና ወጣት ቢሆኑ ይመኛሉ። እርጅና ግን አሻፈረኝ ብሎ ይረታቸዋል። ጤናንም መልሰው መግዛት ይፈልጋሉ። ግና የማይድን ደዌ ይዟቸዋል። አንድ ታዋቂ ተዋናይ በሕይወቱ የሚፈልገው ነገር ገንዘብ ብቻ መሆኑን ተናግሮ ነበር። ይህ ሰው ገንዘብ ካለው ለ100 ዓመታት የዓለም እጅግ ደስተኛው ሰው መሆን የሚችል መስሎታል። ገንዘብ ካለ በሰማይ መንገድ አለ እንደሚባለው፣ ንዋይ ካለው የምኞቱ ሁሉ የሚሳካ ተስፋዎቹን አንድም ሳይቀር እንደሚጨብጥ አምኗል። ከ20 ዓመታት በኋላ አላህ ለዚህ ሰው ብዙ ገንዘብ ሰጠው። ግና ጤናውን፣ ወጣትነቱንና ተስፋውን ቀምቶት ነበር። ይህ ሰው ያለቅስና ምነው አላህን ገንዘብ ስጠኝ ብዬ ባለመንኩት፣ ምነው አላህን አሹቅ እየበላው የአውቶቡስ ገንዘብ ላለመክፈል ዘልዬ እያመለጥኩ ለ100 ዓመታት በደህንነት አኑረኝ ብዬ ለምኜው በነበር እያለ ይቆጭ እንደነበር ተዘግቧል። ይህ ተዋናይ ከእጁ እስኪወጣ ድረስ የመልካም ጤንነትን ዋጋ አልተረዳውም ነበር።
ከግብፅ ተዋናዮች መካከል እጅግ ዝነኛው እስኪሆን ድረስም ገንዘብ ሁሉን ነገር መግዛት እንደማይችል አልተገነዘበም ነበር። በስተመጨረሻ እየከሰመ በመጣው ሕይወቱ ላይ አንዲትም ቀን መጨመር እንደማይችል አወቀ። ገንዘብ ኑሮ ጤንነት ከሌለ ምን ፋይዳ አለው? ገንዘብ ኑሮ ኢማን ከሌለ ምን ሊጠቅም? ከምንም በላይ ይህንን ዱዓ ማዘውተር አለብን። اللهم اجعل كل همي الآخرة اللهم اجعل كل همي الآخرة الله ሆይ ሐሜ ሁሉ ጭንቄ ሁሉ አኺራ ይሁን። በእንዲህ መልኩ ለዱንያ ጀርባውን የሰጠ ሰው ወላሂ ሳይፈልግ ዱንያ ትመጣለታለች። የዱንያ በሮች ይከፈቱለታል። ፍጹም የሆነ ደስታ ሊገኝ የሚችለው ጀነት ውስጥ ብቻ ነው። የምድር ዓለም ደስታ አንጻራዊ ነው። ችግር፣ ጤና ማጣት፣ ሐዘንና መከራ አይጠፋም። እናም በምቾት ጊዜ አላህን አመስጋኝ፣ በመከራ ጊዜ ደግሞ ታጋሽ መሆን አለብሽ። ተምኔታዊ አትሁኝ። ህመም የሌለበት ጤና፣ ማጣት የማያውቀው ብልጽግና፣ የማይጎመዘዝ ደስታ፣ እንከን የሌለው ባል፣ ፍጹም እውን ሊሆን የማይችል የህልም እንጀራ፣ የነገሮችን አሉታዊ ጎኖች ችላ ማለትና ለአውንታዊ ተፈጥሯቸው ትኩረት መስጠት ተለማመጅ። ስለ ሌሎች በጎ ብቻ አስቢ፣ ግድፈታቸውንም ይቅር በይ። መመኪያሽን ደግሞ አላህን ብቻ አድርጊ። ሰዎች ላይ መመካት ተገቢያቸው አይሆንምና። ደስታ ከሚገኝባቸው ነገሮች አንዱ ኢስላምን መረዳት ነው። ስለ ኢስላም መማር ለልብ እርጋታን ይሰጣል፣ አላህንም ያስደስታል። ነቢዩ ዓለይሂ ሰላቱ ወሰላም አላህ መልካም ነገር ለሻለት ሰው የዲን ዕውቀት ይሰጠዋል ያሉት ለዚህ ነው። ስለዚህ የሚጠቅሙሽንና ስለ ዲንሽ ያለሽን ዕውቀት የሚያሳድጉና እንደ ሪያዱ ሳሊሒን፣ ፊቅህ ሱናን እና ፊቅህ ደሊልን የመሳሰሉ ኪታቦችን እንዲሁም የተፍሲር መጽሐፍትንና ሌሎች ጠቃሚ ጽሑፎችን አንብቢ። ከሥራዎች ሁሉ በላጩ አላህ በመጽሐፉ ነቢዩ ዓለይሂ ሰላቱ ወሰላም በሱናቸው ለማስተላለፍ የፈለጉትን ነገር ማወቅ ነው። ቁርአንን ከእህቶችሽ ጋር አጥኚ። የቻልሽውን ያህልም በቃልሽ ተወጪ ወይም ሐፍሺ። ሲቀራም አድምጪ፣ እንዲሁም ተግባር ላይ አውዩ። ስለ ኢስላም አለማወቅ ለጽልመትና ለስጋት ይዳርጋል። ምንም ትንሽ ቢሆን እንኳን በቤትሽ ውስጥ ጠቃሚ የሆኑ መጽሐፍትና ሲዲዎች ያሉት ላይብረሪ አዘጋጅ። ጊዜሽን ዘፈን በማዳመጥና ሙሰልሰል በመከታተል ከማባከን ተከልከይ። እያንዳንዷን ሽራፊ ሰከንድ እንዴት እንዳሳለፍሻት ትጠየቂያለሽ። ስለዚህ አብዛኛውን ጊዜሽን አላህን ሱብሓነሁ ወተዓላ ለማስደሰት ተጠቀሚበት። እጅግ አስቸጋሪ ሁኔታ በተረጋጋ ሰው ፈገግታ ቀላል ይሆናል። የቅንጦትና የቅብጠት ሕይወት በሚኖሩ ሰዎች ላይ አትቅኝ። ይልቅ ልታዝኝላቸው ይገባል። ለፍላጎታቸው ማርኪያ ገንዘብ እያባከኑ የሚያወጡና አላህ በፈቀደውም ይሁን በከለከለው ነገር አምሮታቸውን በማርካት መደሰት የሚፈልጉ ሰዎች ደስተኛ አይደሉም። እንዲያውም በውጥረትና በጭንቀት የተሞላ አስቸጋሪ ሕይወት ይመራሉ። ምክንያቱም ከአላህ ሱብሓነሁ ወተዓላ መንገድ አፈንግጦና እርሱ ላይ አምጾ ደስታን ሊያገኝ የሚችል ሰው በፍጹም የለም። ስለሆነ የቅንጦትና የቅብጠት ሕይወት የሚኖሩ ሰዎችን ደስተኛ ናቸው ብለሽ አታስቢ በፍጹም። በጭቃ በተመረጉ ጎጆዎች ውስጥ የሚኖሩ ሴቶች ከላባ በተሰሩ ፍራሾች የሐር አንሶላ ለብሰው በምርጥ ቤቶች ውስጥ ከሚተኙት ይልቅ ደስታን ያጣጥማሉ። በአላህ ሱብሓነሁ ወተዓላ የምታምንና እርሱን ይበልጥ የምትገዛ ሴት ከእርሱ መንገድ ካፈነገጠችው የተሻለ ተደሳች ናት። ደስታ ያለው ውስጥሽ ነው። ስለሆነም ጥረቶችሽ ሁሉ አንቺን ማዕከላቸው ያደረጉ ይሁኑ። ምንድነው ደስታ ብለሽ ጠይቂ። ደስታ በብር በማህበራዊ አቋም ወይስ በዘር ይገኛል? ብዙ መልሶች ሊኖሩ ቢችሉ የዚህችን ሴት ደስታ እንመልከት። አንድ ሰው
ከሚስቱ ጋር ንትርክ ውስጥ በገባበት ወቅት ሕይወትሽን በመከራ የተሞላ ነው የማደርገው ሲል ይዝትባታል። በዚህ ጊዜ ባለቤቱ በተረጋጋ መንፈስ ይህን እንኳን ማድረግ አትችልም አለችው። ለምን ሲል ጠየቃት። ደስታ በገንዘብ ወይም በጌጥ የሚገዛ ቢሆን ኖሮ ልትከለክለኝ ትችል ነበር። ግና በዚህ ነገር ላይ አንተም ሆንክ ሌላ ምንም ሰው ስልጣን የለው። እኔ ደስታን የማገኘው በእምነቴ ነው። እምነቴ ያለው ደግሞ ልቤ ውስጥ ነው። ከጌታዬ በስተቀር ማንም ሰው በዚህ ላይ ስልጣን የለው። ይህ ነው እውነተኛ ደስታ፣ ደስታን ከእምነት ማግኘት። ይህን ደስታ አእምሮ፣ ልቡና ነፍሱ በአላህ ፍቅር ያልተሞላ ሰው ሊያጣጥሙ አይችልም። በደስታ ላይ ስልጣን ያለው አንዱና እውነተኛው አምላክ አላህ ብቻ ነው። በመሆኑም እርሱን በመገዛትና በመታዘዝ ደስታን ከእርሱ መፈለግ ያሻል። ደስታን ማግኛ ብቸኛው መንገድ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ይዘው የመጡትን እውነተኛ እምነት መማር ብቻ ነው። አንድ ሰው ይህን መንገድ ካገኘ ጎጆ ውስጥም ይተኛ፣ መንገድ ዳርም ይውደቅ፣ የዕለት ጉርሱን ግማሽ ዳቦ ካገኘ ይበቀዋል። ከዓለም ቁጥር አንድ ደስተኛ ሰው እርሱ ነው። በአንጻሩ ከዚህ መንገድ ያፈነገጠ ሕይወቱ በሙሉ በሐዘን የተጠቃ፣ ሀብቱ ጠፊ፣ ጥረቱ ሁሉ ከንቱ ሆኖ በመጨረሻው ውርደት ዕጣ ፋንታው ይሆናል። አላህ ስብሓንሁ ወተዓላ ብቻ ልቦና ይስጠን፣ በቀጥተኛውንም መንገድ ያጽናን። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊዝ አስሊሕ ለና ሸእነና ኩለህ ወላ ተኪልና ኢላ አንፉሲና ጠርፈተ ዐይን اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا اللهم إنا نسألك العفو والعافية اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات يا مقلب القلوب ثبت قلوبنا على دينك اللهم أحسن خاتمتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم أنت اللطيف فالطف بنا اللهم أنت الرحيم فارحمنا اللهم أنت الرزاق فارزقنا اللهم أنت المحيي فأحينا على دين الإسلام اللهم أنت المميت فأمتنا على دين الإسلام برحمتك يا أرحم الراحمين سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.